በዙሪያ ያለው ጩኸት እንዲቆም ፈልገህ ታውቃለህ? ብዙ ሰዎች ዝምታን እንደ ባዶነት ይፈሩታል። ነገር ግን በታሪክ ውስጥ ዓለምን የለወጡ ታላላቅ ሰዎች አንድ ምስጢር ነበራቸው። ያ ምስጢር ዝምታ ነው። አብዛኛው ሰው ተናግሮ ለማሸነፍ ሲሞክር፣ ጥበበኞች ግን ዝም ብለው ዓለምን ይገዛሉ። አንተስ ከየትኛው ነህ? ድምፅህን ሳታወጣ እንዴት ተጽዕኖ ፈጣሪ መሆን እንደምትችል እነዚህ 10 የዝምታ ምስጢሮች ይጠቅመዋል። አንደኛ፣ ብስለት ነው። ብስለት ማለት በደመ ነፍስ ከመመራት ይልቅ ቆም ብሎ የማሰብ ጥበብ ነው። አብዛኛው ሰው ሲሰደብ መልሶ ይሳደባል፣ ሲወቀስ ይከላከላል። ይሄ ማለት ስሜቱ በሌሎች ሰዎች እጅ ላይ ነው ማለት ነው። ዝምታ ግን ይህንን ሰንሰለት ይበጥሰዋል። ዝም ስትል የኔ ሰላም በእናንተ ቃላት አይናወጥም የሚል መልእክት ታስተላልፋለህ። በቁጣ ጊዜ የሚመጣ ዝምታ የድክመት ምልክት ሳይሆን የውስጥ እሳተ ገሞራን የመግታት ታላቅ የኃይል መገለጫ ነው። ይሄ ዝምታ በአእምሮ ውስጥ ለምን ተቆጣሁ፣ ምላሽ መስጠቱ ምን ፋይዳ አለው ብለህ እንድትጠይቅ የጥቂት ሰከንዶችን እድል ይሰጥሃል። ያቺ አጭር የዝምታ ቅጽበት በሕይወት ዘመንህ የምትጸጸትበትን ቃል ከመናገር ትታደግሃለች። ሁለተኛ፣ የማዳመጥ ጥበብ። ሁለት ጆሮና አንድ አፍ የተሰጠን ከምንናገረው እጥፍ እንድንሰማ ነው። አብዛኛው ሰው በንግግር መሃል ዝም የሚለው ሌላኛው ሰው ተናግሮ እስኪጨርስና የእሱ ተራ እስኪጀምር ብቻ ነው። ይሄ ደግሞ የመጠባበቅ ዝምታ እንጂ የመረዳት ዝምታ አይደለም። ትክክለኛ ዝምታ የሌላውን ሰው የልብ ትርታ መስማት ነው። ዝም ስትል የሰውን ድምፅ፣ ቃና፣ የአይን እንቅስቃሴና በቃላት ያልተገለጠውን ህመም ወይም ደስታ ማስተዋል ትጀምራለህ። ትሁት ሰው ዝም ብሎ ካዳመጠ በኋላ ነው የሚተነፍሰው። ይሄ ደግሞ በሰዎች ዘንድ ያለህን ተሰሚነት ይጨምረዋል። ማንም ሰው በደንብ የሚያዳምጠውን ሰው ይወዳል። ምክንያቱም ማዳመጥ ትልቁ የፍቅር መገለጫ ስለሆነ። 3. ታላላቅ ሐሳቦች የሚወለዱት በጸጥታ ውስጥ ነው። አእምሯችን አዳዲስ ግኝቶችን ለማመንጨት ባዶ ቦታና ጸጥታ ይፈልጋል። ዝምታ በተለይ ለክሬተር ሰዎች እንደ ነዳጅ ነው። አእምሮ ከውጭ ጩኸት ሲርቅ አዳዲስ መንገዶችን ያያል። አእምሯችን እንደ ብርጭቆ ነው። በቆሻሻ ውሃ፣ በጩኸት፣ በወሬ፣ በጭንቀት ተሞልቶ ከሆነ ንጹህ ውሃ ወይም አዳዲስ ሐሳብ ሊቀበል አይችልም። ዝምታ አእምሮን ባዶ የማድረግ ሂደት ነው። ታላላቅ የዓለም ፈላስፎች፣ ሳይንቲስቶች አገኘሁት የሚሉት በቤተ ሙከራ ጩኸት ውስጥ ሳይሆን ለብቻቸው ሆነው በዝምታ ሲያሰላስሉ ነው። ዝምታ በአእምሮ የነበሩትን መረጃዎች እንዲያቀናጅና አዳዲስ ግኝቶችን እንዲፈጥር እድል ይሰጠዋል። ለምሳሌ አንድ ግጥም ለመጻፍ ወይም አንድን ችግር ለመፍታት ብትሞክር ከሰዎች ርቀህ በዝምታ የምታሳልፈው ጊዜ አእምሮ ከዚህ በፊት ያላያቸውን አማራጮች እንዳይ ያደርገዋል። አራተኛ፣ ብዙ የሚናገር ሰው ዋጋው ይቀንሳል። ዝምተኛ ሰው ግን ሲናገር ይደመጣል። ብዙ በሚናገር ሰውና በጥቂቱ በሚናገር ሰው መካከል ያለው ልዩነት እንደ ብርና እንደ ወርቅ ነው። ብር በብዛት ይገኛል፣ ዋጋውም አነስተኛ ነው። ወርቅ ግን ብርቅ ነው፣ ዋጋውም ከፍ ያለ ነው። ዝምታ ቃላቶችን ወርቅ ያደርጋቸዋል። ሁልጊዜ አስተያየት የሚሰጥ ሰው ንግግሩ ጫጫታ ሆኖ ይቀራል፣ ሰዎችም ጆሮ አይሰጡትም። ነገር ግን ብዙ ጊዜ ዝም የሚል ሰው አንድ ቃል ሲናገር ያች ቃል አለት ትመዝናለች። ንግግርን መቆጠብ ማለት ለራስህ ቃል ክብር መስጠት ማለት ነው። አዎ ስትል አዎ መሆኑን፣ አይ ስትልም አይ መሆኑን ሰዎች እንዲረዱ ያደርጋል። ዝምታ ቃላትን ወደ ተግባር ለመለወጥ የሚያስፈልገውን ኃይል ይሰጥሃል። አምስተኛ፣ ፈጣሪ የሚናገረው በለሰለሰ የዝምታ ድምፅ ነው። በዓለም ጩኸት ውስጥ የጠፋውን ሰላም በዝምታ ውስጥ ታገኘዋለህ። ዝምታ ነፍሳችን ከፈጣሪ ጋር የምትገናኝበት፣ የምትጸልይበትና ከውስጥ የምትታደስበት ምስጢራዊ ድልድይ ነው። በሰው ልጅ ታሪክ ውስጥ ዝምታ የፈጣሪ ቋንቋ ተደርጎ ይወሰዳል። ጫጫታ ባለበት ቦታ ነፍስ ትታወካለች። መንፈሳዊ ጥንካሬ የሚገኘው ወደ ውስጥ በመመልከት ነው። ለምሳሌ በኢትዮጵያ ገዳማት ውስጥ ዝምታ አንዱ የቅድስና መንገድ ነው። ይህም ማለት ከሰው ጋር ማውራት አቁሞ ከፈጣሪ ጋር ማውራት መጀመር ነው። በዝምታ ውስጥ ስትሆን የራስህን ኩራት፣ ስግብግብነትና ክፉ ሐሳቦችን ማየት ትጀምራለህ። ያኔ ነው ንስሐ ወይም ለውጥ የሚመጣው። ዝምታ ልብን የሚያጠራ እሳት ነው። በዚህ ኃይለኛ የዝምታ ጉዞ ውስጥ ሰው የራሱን ማንነት ጥሎ ከጠፈሩና ከፈጣሪው ጋር አንድ መሆኑን ይረዳል። ስድስተኛ፣ ዓለምን ከማወቅህ በፊት ራስህን በዝምታ ውስጥ እወቅ። ብቸኝነትን አትፍራ፣ ምክንያቱም ዝምታ ውስጥ ስትሆን እውነተኛ ማንነትህን ታገኘዋለህ። ዝምታ ራስን የምታይበትና ውስጣዊ ቁስልን የምታክምበት ትክክለኛ ሐኪም ቤት ነው። ብዙዎቻችን ብቸኝነትን የምንፈራው ራሳችንን ስለማንወድ ወይም ራሳችንን ስለምንፈራው ነው።
ጩኸት ራሳችንን የምንሸሽበት መደበቂያ ነው። ዝምታ ግን ይህን መደበቂያ ይሰብረዋል። ዝም ብለህ ለብቻ ስትቀመጥ እኔ ማን ነኝ? ለምን እኖራለሁ? የት ነው የሚሄደው? የሚሉ ጥያቄዎች ይመጣሉ። እነዚህ ጥያቄዎች ያስፈራሉ፣ ግን ለለውጥ የግድ ናቸው። ዝምታ የውስጥህን ቁስል እንድታይና እንድታክመው ይረዳሃል። በዝምታ ውስጥ ያገኘኸው ማንነትህ በማንም ሰው ንግግር ወይም ትችት የማይናወጥ ጽኑ መሰረት ይኖረዋል። ሰባተኛ፣ ዝምታ ያለ መድኃኒት የሚገኝ ሕክምና ነው። ዝምታ ለሰውነትህ ተጨባጭ የሆነ የጤና በረከት አለው። ጩኸት የሰው ልጅ የነርቭ ስርዓት ይረብሻል። ጥናቶች እንደሚያሳዩት ጸጥታ በሰፈነበት አካባቢ በቀን ለ20 ደቂቃ መቀመጥ የአንጎልን ውሳኔ ሰጪ ክፍል ያጠናክራል። ይህም ማለት በጭንቀት ጊዜ የመረበሽ እድልህ ይቀንሳል ማለት ነው። በተጨማሪም ዝምታ እንቅልፍን ያስተካክላል፣ የሰውነትን በሽታ የመከላከል አቅምን ይጨምራል። እናም የአካል ክፍሎቻችን እንደ ልብና ሳንባ በተረጋጋ ሁኔታ እንዲሰሩ ያደርጋል። ዝምታ ያለ መድኃኒት የሚገኝ ትልቅ ሕክምና ነው። ስምንተኛ፣ ዝምታ የሰላም ድልድይ ነው። በትዳር ወይም በማንኛውም ግንኙነት ውስጥ ትልቁ ጠላት ካለማሰብ የሚወረወሩ ቃላቶች ናቸው። ሁለት ሰዎች ሲከራከሩ ሁለቱም ለማሸነፍ ይጮሃሉ። በዚህ ጊዜ ዝምታን መምረጥ እጅ መስጠት ሳይሆን ግንኙነቱን ማዳን ነው። ዝምታ የሌላኛውን ሰው ቁጣ ያበርዳል። ከማውራት በፊት አስብ የሚለው መመሪያ የሚሰራው በዝምታ ውስጥ ነው። አንዳንድ ጊዜ ደግሞ በዝምታ አብሮ መሆን፣ ለምሳሌ እጅ ለእጅ ተያይዞ ጸጥታን መጋራት ከሺህ የፍቅር ቃላት በላይ ልብን ያቀራርባል። ዝምታ የፍቅር ጥልቅ መገለጫ ነው። ዘጠነኛ፣ ለማይረባ ንግግር ዝምታ ትልቁ መልስ ነው። ለሁሉም ተችና ተሳዳቢ መልስ መመለስ የለብህም። ዝምታህ የእናንተ ጩኸት እኔን አይመጥነኝም የሚል ጠንካራ በራስ የመተማመን መልእክትና ግርማ ሞገስ ይሰጥሃል። ዝምታ አንዳንዴ ትልቁ መልስ ነው። ጠላቶችህ ወይም ተቺዎችህ አንተን ለማበሳጨት ሲሞክሩ ዝምታህ ግራ ያጋባቸዋል። ምላሽ አለመስጠትም ማለት እናንተ እኔን ለማናደድ አቅም የላችሁም ማለት ነው። ይህ በራስ የመተማመን ከፍተኛው ደረጃ ነው። ስልጣን ያላቸው ሰዎች ብዙ አያወሩም። ትዕዛዛቸው በዝምታ ውስጥ ይገለጻል። ለሁሉም ሰው መልስ መስጠት የለብህም። ለሁሉም ትችት ምላሽ መስጠት የለብህም። ዝምታህ ግርማ ሞገስ ይሰጥሃል። አስረኛ፣ ዝምተኛ ሰው ሁልጊዜ ተማሪ ነው። ተናጋሪ ግን እድሉን ያጣል። ዝም ብለህ ዓለምን ስትታዘብ የሰዎችን ባህሪና የህይወትን ምስጢር በትክክል ትረዳለህ። ዝምታ ጥበበኛ ታዛቢና አስተዋይ መሪ እንድትሆን የእውቀት በር ይከፍትልሃል። ተናጋሪ ሰው ሁልጊዜ አስተማሪ ለመሆን ይጥራል። ዝምተኛ ግን ሁልጊዜ ተማሪ ነው። ዓለምን በትክክል ለማየት ጆሮንና ዓይንን ከፍቶ አፍን መዝጋት ይጠይቃል። ተፈጥሮ ለምን ሁለት ጆሮና አንድ አፍ ሰጠን? ከምንናገረው እጥፍ እንድንሰማ ነው። ዝም ብለህ ስትታዘብ የሰዎችን ማንነት፣ የአየር ንብረቱን ውበት፣ የህይወትን ምስጢር ማስተዋል ትጀምራለህ። ታላላቅ መሪዎች ከመወሰናቸው በፊት ረጅም ጊዜ በዝምታ ይታዘባሉ። ዝምታ መረጃ እንድትሰበስብና ጥበበኛ እንድትሆን ያደርግሃል። እንግዲህ የዝምታን ኃይል አይተናል። ዝምታ አቅም ማጣት ሳይሆን ራስን የመቆጣጠር ጥበብ ነው። ለመሆኑ ከነዚህ ካየናቸው 10 ነጥቦች ውስጥ እናንተን የገዛችሁ ወይም ያመናችሁበት የትኛውን ነው? ኮመንት አድርጉልን። በቀጣይ 24 ሰዓታት ውስጥ ደግሞ ቢያንስ ለ10 ደቂቃ ስልክን አጥፍተህ በዝምታ ለመቆየት ሞክር። ያኔ ነፍስ ስተነፍስ ይሰማሃል። ለተጨማሪ አስተማሪ ቪዲዮዎች ሰብስክራይብ ማድረግ አትርሱ። ሰላም ለእናንተ ይሁን።